ሴት መሆን በጣም ከባድ ፈተና ነው። በተለይ በእኛ ማህበረሰብ ውስጥ ሴት መሆን ፈተና ነው። መቼ ነው የምታገቢው? ትምህርት ከ10 ይሁን ከ12 ብታቆሚ የመንገደኛ ሁሉ ጥያቄ ይሄ ነው። ሥራ ተቀጥረሽ ገና የመጀመሪያው ፔሮልሽ ሳይመጣ የሁሉም ጥያቄ ይሄ ነው። የታላቅ እህትሽ ሰርግ ላይ ለሰላምታ እጅሽን የዘረጋሽለት ሰው ሁሉ ጥያቄው ይሄ ነው። የጓደኛሽ ሚዜ ሆነሽ በታደምሽበት ሰርግ ላይ ያየሽ ሰው ሁሉ ጥያቄ ይሄ ነው። ጎረቤታችሁ ሰው ሞቶ ለቅሶ ልትደርሽ ስትሄጂ የለቀስተኛውም ጥያቄ ይሄ ነው። ሌላው ቀርቶ ቀበሌ ያላገባ ልትወጪ ስትሄጂ የመዝገብ ቤት ሰራተኛዋ ጥያቄ ይሄ ነው። ዛሬ ለአንቺ እንደ ምሳሌ የሚነሱ ጓደኞችሽ ስላገቡ አልቀደሙሽ። አንቺም እስካሁን ባለማግባትሽ እኮ አልዘገየሽም። የማግባት ግቡ መውለድ ከሆነ በ24 ዓመቷም ያገባችው ጓደኛሽ እስከ 35 ዓመቷ ላትወልድ ትችላለች። ትዳር ለልጅ ዋስትና አይደለም። የዘገየሽው አንቺ በ36 ዓመትሽ አግብተሽ ከ9 ወር በኋላ የመንታ ልጆች እናት ልትሆኝ ትችላለሽ። በ23 ዓመቷ ያገባችው ጓደኛሽ ዓመትም ሳትቆይ ልትፋታ ትችላለች። አንቺ ግን በ38 ዓመትሽ አግብተሽ 60ኛ ዓመት ኢዮቤልዩ በዓላችሁን በልጅ ልጆቻችሁ ሻማ ልታከብሪ ትችላለሽ። ፈጥኖ ማግባት ለትዳር መዝለቅ ዋስትና አይደለም። በ25 ዓመት ያገባችሁ ሴት በትዳር ተቃጥላ 2 ዓመት ሆስፒታል በመመላለስ ደክማ በ27 ዓመቷ ልትሞት ትችላለች። በ40 ዓመትሽ የተባረከውን አግብተሽ 30 ዓመት በደስታ ኖረሽ ልጆችሽን ለመዳር ሽር ጉድ ለማለት ትበቂ ይሆናል። ቀድሞ ያገባ ሁሉ ደስተኛ አይደለም። ሁሉም ነገር የራሱ ጊዜ ትክክለኛ አለ። በጊዜው የሆነ ነገር ሁሉ ደግሞ ትክክል ነው። ማግባት መታደል አይደለም፣ አለማግባትም መረገም አይደለም። የተሳሳተ ሰው ያገባሽበትን ቬሎ ቁም ሳጥን ውስጥ አምሮበት ከምታዩ ትክክለኛውን ሰው ሲጠብቅ ግድግዳ ላይ ተሰቅሎ ያደፈው ቬሎ የተሻለ ነው። ውስጥሽና ሕይወትሽ በማይሆን ሰው ከሚቃጠል ግድግዳ ላይ የተሰቀለው ጨርቅ ጦስሽን ይዞ ይሄድ። እህቴ አላገባሽም? ግድ የለሽም፣ አትጨነቂ። ማንም አልቀደመሽ። ብቻ ነገሩ ስብስብ ነው።